በእግዚአብሔር መልካምነት የማያምን አንድ ንጉስ ሁሉ ጊዜ በሁኔታዎች ሁሉ ውስጥ ንጉሱ ያተታክት እግዚአብሔር ፍጹምና የማይሳሳት አምላክ ነው የሚለው አንድ አገልጋይ ነበረው። አንድ ቀን ንጉሱና አገልጋዩ ለአደን ሄዱ። በመንገዳቸው አንድ የዱር እንስሳ ድንገት ንጉሱን አጠቃውና አገልጋዩ እንስሳውን ገሎ የንጉሱን ሕይወት ታደገ። ንጉሱ ጣቱን ከማጣት ግን አላዳነውም ነበር። ንጉሱም በንዴት ጦፎና ለሕይወቱ መትረፍ ምንም ምስጋና ሳያቀርብ እናስ እግዚአብሔር መልካም ነው፣ መልካም ቢሆን ኖሮ ጥቃት እንዲደርስብኝና ጣቴን እንዳጣ አያደርገኝም ነበር አለ። ባሪያውም እንዲህ ብሎ መለሰ፣ ንጉስ ሆይ በዚህ ሁሉ መሐለል የምችለው እግዚአብሔር መልካምና ለምን እንደሆነ የሚያውቅ ነው። ስለዚህ እግዚአብሔር ፍጹምና የማይሳሳት ነው። ንጉሱም ወዲያው አገልጋዩ እንዲታሰር ትእዛዝን ሰጠ። በሌላ ቀን ንጉስ ብቻውን ለአደን ወጣ። ጫካ ውስጥ በሚኖሩና ሰዎችን ለጣዖቶቻቸው በሚሰዉ ሰዎች እጅ ላይ ወደቀ። ወስደውም በመሰዊያው ላይ ሊሰውት ሲሉ አንድ ጣቱ ያለ መኖሩን አዩና ለቀቁት። ምክንያቱም ለአማልክቶቻቸው ሙሉ ሰውነት የሌለውንና አካሉ የጎደለውን ሰው አይሰውም ነበርና ነው። ንጉሱም ወደ ቦታው ሲመለስ አገልጋዩን ከስር እንዲያወጡት አድርጎ በደስታ ተቀበለውና ወዳጄ እግዚአብሔር ለኔ መልካም አደረገልኝ፣ በእነዚያ የዱር ሰዎች ልገደል ነበር፣ ነገር ግን አንድ ጣት ስለሌለኝ ለቀቁኝ ካለ በኋላ የተጠራጣሪ ንጉስ ደገመና ጠየቀ፣ ለመሆኑ እግዚአብሔር መልካም ከሆነ ለምን አንተን እስር ቤት እንዳስገባህ ፈቀደ አለው። ባሪያውም እንዲህ ብሎ መለሰ፣ ንጉስ ሆይ እስር ቤት ባልሆን ኖሮ አደን ይዘህ ትወጣ ነበር። እኔ የተቆረጠ ጣት ስለሌለኝ ባንተ ቦታ እኔን ይሰው ነበር። ስለዚህ አስታውስ፣ እግዚአብሔር ፍጹምና የማይሳሳት ነው። ከዚህ ምን እንማራለን? እግዚአብሔር ሁሉ ጊዜ መልካም ነው። እግዚአብሔር ሁሉ ጊዜ ፍጹምና የማይሳሳት አምላክ ነው። እርሱ አምላክ ነው፣ ስራውን ፍጹም ነው፣ መንገዱም ሁሉ የቀና ነው። የታመነ አምላክ፣ ክፋት የሌለበት እርሱ እውነተኛና ቀን ነው። ዘዳግም 32:4 በክርስቶስ ኢየሱስ አምናችሁ ያልዳናችሁ ከኢየሱስ ውጪ አዳኝ የለም። አብን ልናይበት የሚያስችለን ምንም አይነት ድፍረት፣ ምንም አይነት ጽድቅ የለንም። ጽድቃችን እሱ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። መግቢያው በሩም እውነትም ሕይወትም መንገድም የሆነው እሱ ክርስቶስ ኢየሱስ ነውና ኑና ወደ ክርስቶስ ኢየሱስ የዘላለም ሕይወትን ተካፈሉ። በጌታ በኢየሱስ ክርስቶስ ስም ተባረኩ።